ትንሿ ሰዓሊና ጠፍቶ የነበረው ቀስተ ደመና። በአንዲት ትንሽ መንደር ውስጥ ላሊ የተባለች ትንሽ ልጅ ነበረች። ላሊ ስዕል መሳል፣ ቀለማትን መቀባት ትወድ ነበር። ቀኑን ሙሉ በቀለማት ስትስል ትውል ነበር። የተለያዩ ቀለማቶችንም በመጠቀም ቀይ፣ ቢጫ፣ ሰማያዊ፣ አረንጓዴ ሁሉንም ቀለማትን ትወድ ነበር። አንድ ቀን ጠዋት ላሊ ከእንቅልፏ ትነቃና በመስኮት ወደ ውጪ ሰማዩን መመልከት ትጀምራለች። ግን ሰማዩ ላይ ያየችው ነገር ያስደነግጣታል። ቀስተ ደመናው ሙሉ በሙሉ ግራጫ መልክ ይዞ ነበር። ሁሉም ቀለማት ጠፍተዋል። እናቴ እናቴ ብላ ጮኸች ላሊ። ቀስተ ደመናው በሙሉ ከለሩን አጥቷል፣ ግራጫ ሆኗል አለቻት። እናቷም መታ ተመለከተች። እውነት ነው ልጄ፣ ግን እኛ ምን ማድረግ እንደምንችል አላውቅም አለች። ላሊ ግን ተስፋ አልቆረጠችም። ቀለማቶቹን ፈልጌ አገኛቸዋለሁ አለች። ትንሽዬ ቀይ ቀሚስ ቀለም የተቀባ ቀሚሷን ለብሳ ብሩሿን ይዛ ወደ ጫካው ተጓዘች። በጫካው ውስጥ ብዙ እንስሳቶችን አገኘች። በመጀመሪያ ያገኘችው ዝንጀሮን ነበር። ዝንጀሮ ሆይ ቀለማቱ ወዴት እንደሄዱ ታውቃለህ? ብላ ጠየቀችው። ዝንጀሮውም አውቃለሁ፣ ወደ ሐምራዊው ተራራ ሄደዋል፣ ግን መንገዱ እጅግ አደገኛ ነው አላት። ላሊ ግን አልፈራችም። ወደ ሐምራዊው ተራራ ሄደች። በመንገድ ላይ አንድ ትልቅ አንበሳን አገኘች። አንበሳው እጅግ ትልቅና አስፈሪ ነበር። ወዴት ትሄጃለሽ ትንሿ ልጅ? አለ አንበሳው በኃያል ድምፅ። ላሊ አልደነገጠችም። አሁን ብሩሿን አውጥታ በአየር ላይ ቀስተ ደመና ሳለችለት። አንበሳውም ቀለማቶቹን አይቶ ፈገግ አለ። እንዴት ያማረ ቀለም ነው! ሂጂ ፈቅጄአለሁ አላት። ላሊ አንበሳውን አልፋ ተራራውን መውጣት ጀመረች። በተራራዎቹም ላይ ደመናን የሚሰበስብ አንድ አዛውንት ነበሩ። አዛውንት ሆይ ቀለማቶቹን አግኝቻለሁ ብላ ላሊ ጠየቀች። አዛውንቱም ፈገግ አሉ። ቀለማቶቹ እዚህ ናቸው ልጄ፣ ግን ሰዎች ቀለማትን መቀባት ስለረሱ ጠፍተው ነው አላት። አንቺ ግን አልረሳሻቸው